ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ አረፍተ ነገሮችን እንዴት እንጽፋለን ወይም ደግሞ እንዴት ነው የምናነባቸው፣ እንዴት ነው የምንጽፋቸው የሚሉትን አሳያችኋለሁ ማለት ነው። ርዘም ያሉ አረፍተ ነገሮች አሉ። እነሱን አንድ በአንድ አነብላችኋለሁ። በደንብ አድርጋችሁ እናንተ ቪዲዮውን ከኔ ጋር እስከመጨረሻው ተከታተሉ። ኦኬ፣ የቻላችሁ ደብተር እስክሪብቶ ይዛችሁ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። አሁን ወደ ቪዲዮ እዚህ ጋር እንደማሳያችሁ እንግዲህ ቀን ዛሬ በጣም ብርድ ነው። እዚህ ጋር ምን ይላል? ቀ ማለት የመጀመሪያ ፊደል ናት። ኑ ደግሞ የነፍሰው ሁለተኛ ናት። ዛሬ የሚለው ደግሞ የዘ ቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ስንተኛ ናት? አምስተኛ። በጣም ሲል ደግሞ በመጀመሪያ፣ ጣ የጠ ቤተሰብ አራተኛ፣ ም ስንል ደግሞ የመ ቤተሰብ ስድስተኛ፣ ብርድ ስንል ደግሞ የበ ቤተሰብ ስድስተኛ፣ ሬ ደግሞ የረ ቤተሰብ ስድስተኛ፣ ድ ደግሞ የደ ቤተሰብ ስድስተኛ ነው። ስለዚህ በአንድ ላይ ምን ይላል ማለት ነው? ቀኑ ዛሬ በጣም ብርድ ነው። ቀኑ ዛሬ በጣም ብርድ ነው ይላል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ ወንድሜ ዛሬ በጣም ተናደደ። ስለዚህ ወንድሜ ወ ስንል የመጀመሪያ ፊደል ናት። ን ስንል የነ ቤተሰብ ስድስተኛ፣ ዴ ስንል ደግሞ የደ ቤተሰብ ስድስተኛ፣ ሜ ስንል ደግሞ የመ ቤተሰብ አምስተኛ፣ ዛሬ ስንል ዛ ስንል ደግሞ የዘ ቤተሰብ አራተኛ፣ ሬ ስንል ደግሞ የረ ቤተሰብ ስንተኛ ናት? አምስተኛ። በጣም ስንል በ የመጀመሪያ፣ ጣ ደግሞ የጠ ቤተሰብ አራተኛ፣ ም ደግሞ የመ ቤተሰብ ስድስተኛ፣ ተናደደ ስንል ተ የመጀመሪያ፣ ና ደግሞ የነ ቤተሰብ አራተኛ፣ ደደ ስንል ደግሞ ደን ሁለት ጊዜ መጻፍ ማለት ነው። ደን ደጋግመን መጻፍ። ስለዚህ በአንድ ላይ ምን ይላል ማለት ነው? ወንድሜ ዛሬ በጣም ተናደደ ይላል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ ዛሬ በጣም ቀኑ ዝናብ ነበር። ኦኬ፣ ዛሬ የምንለው የዘ ቤተሰብ ስንተኛ ነው ብያችኋለሁ? አራተኛ። ሬ ደግሞ የረ ቤተሰብ አምስተኛ። በጣም ስንል ደግሞ በመጀመሪያ፣ ጣ ደግሞ የጠ ቤተሰብ አራተኛ፣ ም ደግሞ የመ ቤተሰብ ስንተኛ? ስድስተኛ። ስለዚህ ዛሬ በጣም፣ ቀኑ ስንል ደግሞ ቀ የመጀመሪያ ናት። ኑ ደግሞ የነ ቤተሰብ ሁለተኛ። ዝናቡ ስንል ደግሞ ዝ የሰ ቤተሰብ ስድስተኛ። ናብ ስንል ደግሞ የነ ቤተሰብ አራተኛ። ብ ስንል የበ ቤተሰብ ስድስተኛ። ነበር ነ የመጀመሪያ፣ በመጀመሪያ፣ ሬ ደግሞ የረ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል ማለት ነው? ዛሬ በጣም ቀኑ ዝናብ ነበር ይላል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ ቀኑ ዛሬ በጣም ደመና ነው። ምን ይላል ማለት ነው? ቀኑ ዛሬ በጣም ደመና ነው። ቀኑ ስንል የቀ ቤተሰብ የመጀመሪያ፣ ነው ደግሞ የነ ቤተሰብ ሁለተኛ ናት ብያችኋለሁ። ዛሬ ስንል ደግሞ የዘ ቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ አምስተኛ። በጣም ስንል ደግሞ በ የመጀመሪያ፣ ጣ የጠ ቤተሰብ አራተኛ፣ ም የመ ቤተሰብ ስድስተኛ። ኦኬ፣ ወደ ቀጣዩ ስንል ደመና። ደ ስንል ደግሞ የመጀመሪያ ፊደል ናት። መ የመጀመሪያ፣ ና ደግሞ የነ ቤተሰብ ስንተኛ? አራተኛ። ነው ስንል ደግሞ ነ የመጀመሪያ፣
ው ደግሞ የቤተሰብ ስንተኛ? ሁለተኛ። ስለዚህ ምን ይላል ማለት ነው በአንድ ላይ ስናነበው ቀኑ ዛሬ በጣም ደመና ነው ይላል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ በአንድ ላይ ስናነበው ሙቀቱ ዛሬ በጣም ጨምሯል ይላል። እዚህ ጋር ሙቀቱ ዛሬ በጣም ጨምሯል። ኦኬ ሙ ስንል የመቤተሰብ ሁለተኛ፣ ቀ የመጀመሪያ፣ ቱ ስንል የቤተሰብ ሁለተኛ፣ ሙቀቱ ዛሬ ስንል ዛ ማለት የዘ ቤተሰብ አራተኛ ናት ብያችኋለሁ። ሬ ደግሞ የረ ቤተሰብ አምስተኛ፣ ዛሬ በጣም በ የመጀመሪያ፣ ጣ ደግሞ የቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ፣ በጣም ጨ የመጀመሪያ፣ ም የመቤተሰብ ስድስተኛ፣ ሯ የረ ቤተሰብ ሰባተኛ፣ ል የለቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ሙቀቱ ዛሬ በጣም ጨምሯል ይላል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ቀኑ ዛሬ በጣም ሙቀት ነው። ኦኬ እዚህ ጋር እንግዲህ ቀኑ ስንል ቀ የመጀመሪያ ናት ብያችኋለሁ። ኑ ደግሞ የነቤተሰብ ሁለተኛ፣ ዛሬ ስንል ደግሞ የዘ ቤተሰብ አራተኛ እና ሬ ደግሞ የረ ቤተሰብ አምስተኛ። ዛሬ በጣም ስንል ደግሞ በ የመጀመሪያ ፊደል ናት። ጣ ደግሞ የቤተሰብ አራተኛ ናት ብያችኋለሁ። ም ደግሞ የቤተሰብ ስድስተኛ። በጣም ሙቀት ሙ የመቤተሰብ ሁለተኛ፣ ቀ የመጀመሪያ፣ ት የቤተሰብ ስድስተኛ፣ ሙቀት ነው ነ የመጀመሪያ ናት። ው ደግሞ የቤተሰብ ሁለተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሌላ ማለት ነው ቀኑ ዛሬ በጣም ሙቀት ነው ይላል ማለት ነው። ኦኬ እንግዲህ ወደ መጨረሻው ጥያቄ ስንሄድ የአልማዝ ወንድም ዛሬ መጣ ምን ይላል ማለት ነው? የአልማዝ ወንድም ዛሬ መጣ። እሺ ማለት የመጀመሪያ ፊደልና አ ስንል ደግሞ የመጀመሪያ፣ ል የለቤተሰብ ስድስተኛ፣ ማ የመቤተሰብ አራተኛ፣ ዝ የዘ ቤተሰብ ስድስተኛ። ኦኬ ወንድም ስንል ደግሞ ወ የመጀመሪያ፣ ን የነቤተሰብ ስድስተኛ፣ ድ ደግሞ የቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ። ወንድም ዛሬ ስንል ዛ የዘ ቤተሰብ አራተኛ ናት። ሬ የረ ቤተሰብ አምስተኛ፣ መጣ መ የመጀመሪያ፣ ጣ ደግሞ የቤተሰብ ስንተኛ ናት? አራተኛ። መጣ የአልማዝ ወንድም ዛሬ መጣ ይላል ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው እነዚህን ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።